ሰላም ጤና ይስጥልን። እንደምሰነበታችሁ እንደምንቆያችሁ፣ እንኳን ወደ ቶን ሾው በሰላም መጣችሁ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ጀምሩ። እንዲሁም የምታበረታቱኝ እጅግ አድርጌ ከልቤ አመሰግናለሁ። ሰሞኑን ዩቱብ ላይ ጠፍቼ ነበረ። ዛሬ ብቅ ብያለሁ። የተለያዩ የምግብ አይነቶችን እሰራለሁ። እንዲሁም ከዚህ በፊትም ሰርቼ ዩቱብ ላይ የለቀኩት አለ። እሱን የገባችሁም ቼክ አድርጉ። እንድሰራላችሁ የምትፈልጉት የምግብ አይነቶችን ኮመንት ላይም ጻፉልኝ። ጣፋጭ ይሁን ማንኛውም ምግብ አይነት እሰራለሁ። ዛሬ ደግሞ የመጣሁት በስንያ አሰራር ነው። ሁላችሁም እስከ መጨረሻ ተከታተሉኝ። የሚያስፈልጉን ግብአቶችን እዚህ ጋር አዘጋጅቻለሁ። ቀላል ነው። በትንሽ ግብአት ነው ከቤታችን የምናዘጋጀው። ወደ ስራችን እንሄዳለን። የሚያስፈልጉን ግብአቶች እነዚህ ናቸው። አሁን ድንች እንጠብሳለን። ድንች እንጠብስ መጀመሪያ ዘይት እንጥዳለን። ዘይት ከጋለ በኋላ ነው ድንች መጨመር ያለብን። በዚህ መልኩ ድንች እንጠብሳለን። ድንች ደግሞ ስንጠብስ የእሳት ፓወር መጨመር አለብን። ዘይት ከውስጥ እንዳይል ማለት ነው፣ እንዳይዘው። እሳት ግን ቀነስ የምናደርግ ከሆነ በጣም ዘይት የሚይዘው ማለት ነው። ስናወጣ ራሱ አይነሽፍልንም ማለት ነው። ከዛ ጎን ላይ ደግሞ የዶሮ ስጋ ነው ይሄ። በዚህ መልኩ እንሰራለን ማለት ነው። የስንያ ነው ብያችኋለሁ። በስንያ ከተሰራ በኋላ በዳቦ ነው የሚበላ ማለት ነው። በጣም ቀላል ነው። ከታትፌ እንትን ብዬ ወደ ስራ ቀጥታ የገባው ቪዲዮ እንዳይረዝም በሚል ነው። ሁላችሁም ተከታተሉኝ። በጣም ቀላል ነው። ከዛ ዶሮአችንም እንደዚህ ያማሰልን፣ ድንቹንም በዚህ መልኩ እንጠብሳለን። እዚህ ጋር ለምሳሌ ሰዓቱን በጣም ስላበዛውት ነው ቶሎ ብዬ ማማስለው። በዚህ መልኩ እንጠብሳለን። ከዛ እንደዚህ ቡኒ ከሆነ በኋላ እናወጣለን። ስናወጣ ደግሞ ወይ ሶፍት ወይንም የዝብዳ ወረቃ የሚባለው አለ፣ እሱን መጠቀም ትችላላችሁ። እኔ ሶፍት ነው እዚህ ጋር ተጠቀምኩት። አያችሁት? አሁን እዚህ ጋር ዘይት የለውም ማለት ነው። ለምንድን ነው? አንደኛ ዘይት ከፈላ በኋላ ነው ድንች የጨመርኩት። በዛ ላይ ደግሞ የእሳት ፓወሩን በጣም ጨምሬ ነበረ። እዚህ ጋር ምንም ነገር የለውም። ስናወጣ እንዳለ ቀጥታ ነው የሚደርቅልን ማለት ነው። እኔ ሁሌ ምግብ ስሰራ በዛ አድርጌ ነው የምሰራ። እናንተ ደግሞ በትንሽዬ ግብአት መስራት ትችላላችሁ ማለት ነው። በዚህ መልኩ ስጋውንም የጨረስኩት ነው። አሁን የሚያስፈልጉ ባህራቶችን፣ ባህራት ማለት ቅመም ነው፣ እያሳየው ጨምራለሁ ማለት ነው። እናንተ ያላችሁን ቅመም መጠቀም ትችላላችሁ። እኔ አሁን ለምሳሌ ለሩዝ የምጠቀመውና ለሾርማ የምጠቀመው ባህራቶች ይለያያሉ ማለት ነው። ሩዝ ደግሞ ስሰራ ምን አይነት ቅመማ ቅመሞችን እንደምጠቀማቸው አሳያችኋለሁ። አብዛኛው እኔ ከቤት ነው ቅመም ማዘጋጀው፣ ውጭ ላይ ብዙም አይገዛም ማለት ነው። የተዘጋጀውን አንድ ቀን ደግሞ ሳዘጋጅ እንዲሁም ቪዲዮ ስራላችኋለሁ። አንድ አይነት ባህራት፣ አንድ አይነት ቅመም አልጠቀምም። የተለያዩ ቅመሞችን ነው የምጠቀማቸው። ከዛ ትንሽዬ ጨው እንጨምራለን። በዚህ መልኩ እናማስላለን። በጣም ቀላል ነው። እኔ ደግሞ ሁሌ ስጋም ይሆን የዶሮ ስጋም ስሰራ የሾርማ ይሆንም
ስንያ ስሰራ ማንኛውም ስጠብስ ውሃ አልጠቀምም። በራሱ ውሃ ብቻ ነው ማበስለው ማለት ነው። አሁን ከዚህ ጋር ምንም አይነት ውሃ ሳላረግ በራሱ ውሃ ነው ያበሰልኩት። ያ ደግሞ ሲሆን ጣዕሙ በጣም ሞር ጣፋጭ ይሆናል ማለት ነው። በዚህ መልኩ አሁን ደግሞ ወደ ስንያው እንሄዳለን። ከዚህ ጋር ስንያ ላይ የሚያስፈልጉ ነገሮችን መጀመሪያ እንጠቀማለን። ይሄኛው ደግሞ ሶያ የምሰራበት ነው። ጅብን ክርም ጠብቅ ነው ይሄኛው። ማይነዝ ግሽታ ከዛ ደግሞ እንደዚሁ ቅመሞችን አሁንም በድጋሚ እጠቀማቸዋለሁ። ከዛ ደግሞ ጅብን ምስልላ እነዚህን አሁን ስጠቀም ደግሞ ታያላችሁ። ሶያው ስንሰራ በዚህ መልኩ ከቤታችን ማዘጋጀት እንችላለን። ከቤት ደግሞ እንደዚህ ስናዘጋጅ ባህራቶችን ደግሞ ስንጨምር ሞር ጣፋጭ ይሆናል። ከዚህ ጋር ግሽጣ ተጠቅሜያለሁ። ከዛ ጅብን ሳይል እናንተ ከፈለጋችሁ ጨመር ማድረግም ትችላላችሁ፣ መቅደስ ትችላላችሁ ግባቱን። ከዛ ደግሞ ማይነዝ እጠቀማለሁ። ማይነዝ አብዛኛ እኔ ስጠቀም በዛ አድርጌ ነው የምጠቀመው ልጆች ስለሚወዱ ማለት ነው። ከዛ ክሬሙን እጠቀማለሁ። ክሬሙን ግማሽ ነው የምጠቀመው፣ በዛ ነው የማደርገው። ምክንያቱም እዚህ ጋር ምንም አይነት ውሃ ስለማይጨመር ማለት ነው። አሁን ለምሳሌ ሁላችንም የራሳችን የሆነ ጦሪቅ አለን የምንሰራቸው። እኔ አሁን ለምሳሌ በዚህ መልኩ ነው የምሰራ ማለት ነው። ከዚህ ጋር ባህራቶችን ቅመማ ቅመሞችን እጠቀማቸዋለሁ ፍሮን ስናስገባ ጣዕም እንዲኖረው ማለት ነው። ይሄ ደግሞ ጅብን ምስልላ ነው። ስኒያ ላይ ቅድሚያ ጅብን ምስልላ እጠቀማለሁ። ከዚህ ጋር ያስተካከልኩ ነው። ድንች እናቀርባለን። ከዛ በኋላ በመደዳ እናስተካክላለን። በዚህ መልኩ ድንቹን ከረተብን በኋላ ቅድም የሰራሁት ሶያው ይሄን ይመስላል። አያችሁት? ከላይ በዚህ መልኩ እጠቀማለሁ። ከሁሉ ቦታ ማዳረስ አለብኝ ማለት ነው። ሁላችሁም ሞክሩት፣ ትወዱታላችሁ። የምትፈልጉት የምግብ አይነት ካለ ኮመንት ላይ አስቀምጡልኝ ብያችኋለሁ። ጣፋጭ ምግቦችን ኬክም ይሁን ፍጣይር ማንኛውም ምግብ ስለምሰራ ኮመንት ላይ ብታስቀምጡልኝ ስራላችኋለሁ። አሁን ለምሳሌ የኛው ምግብ ከዚህ በፊት ሰርቻለሁ። አንድ እህቴ ቀስ ብለሽ ስርልኝ ስላለችኝ ነው ለሷ ብቻ ሰርቼ ከውስጥ ከምልክላት ብዬ ነው እዚህ ጋር የሰራሁት ያለው። ቅድም አሁን ድንቹንም ከረተብኩት በኋላ ሶያውን አርጌ ነበረ። ከላይ ደግሞ ድጃጁን ተጠቅሜያለሁ፣ የዶሮ ስጋውን። ከላይ ደግሞ ጅብን ምስልላ ተጠቅሜያለሁ። ለምንድነው ፍሮን ሳስገባ ሎኑ እንዲያምርልኝ ማለት ነው። ከዛ ወደ ፍሮን እንሄዳለን። ቅድሚያ ደግሞ ፍሮን ላይ ነው የምናበራ። በዚህ መልኩ ከፍሮን አስገብቻለሁ። ከዛ ላዩን አበራለሁ። ላዩን ካበራሁት በኋላ ትንሽ ቀላ ስልልኝ ደግሞ ታችኛውን አበራለሁ ማለት ነው። አንድ ላይ የምታበሩት ከሆነ የታችኛው እንትን ሊላችሁ ይችላል፣ ቶሎ ላይበስላችሁ ይችላል። ቅድሚያ ላዩ ነው የምታበሩት። ከዛ ላዩ ቀይ ከሆነላችሁ በኋላ ታቹን ታበራላችሁ ማለት ነው። አያችሁት? በዚህ መልኩ መስሎልኛል። አሁን ደግሞ በዚህ መልኩ እያቀረብን እንበላለን ማለት ነው። ሁላችንም አመሰግናለሁ።